ተተውት አብራሽ አንዴ ተረጋጉ። ቆይ አብርሽ ስማኝ፣ እኔን ስማኝ። ልተነስ አንዴ ሐኪም ቤት ነው እንሂድ። አብርሽ ምን ይጉድ አንሳው ሲጀመር አንተ ስራ ነው። ይሄንን ሁሉ ምንድን ነው የሚጠጣው? መኪናውን ገብተን እንዳልኝ በእናትህ አንተ እንዴ ምንድን ነው የሚጠጣው? ውሃ አብርሽ እንዴ ምንድን ነው አብርሽ? ምን ነው መኪናው ውስጥ ገብተን እንዳውጣ በእናትህ አንተ አስወጣን እንዴ። ና እሺ፣ ወደዚህ ጋር አስጠቃልኝ። ና እኔ ላይ ይደገፈኝ ወይ በመጀመሪያ ደረጃ አንተ ተረጋጋ። ገባህ አይደለም? ናውረድ ፖሊስ ጣቢያ እንገባለን ብላችሁ ነው የመጣችሁት? ፖሊስ ጣቢያ ነው። ለምንድን ነው ወረዱ የምትላቸው? እነሱን ለምን ታስወርዳቸዋለህ? አሁን እየሰማኸኝ ነው አይደለም? ፖሊስ ጣቢያ ያለው እዚህ አጠገባችን ነው አይደለም? መግባት ነው እኮ ልክ ነህ። መግባቱ አሁን ችግር ኖሮት አይደለም። አይደለም ዳኒ፣ ቆይ አንዴ ተረጋጋ። አይደለም ለምን መሰለህ ዳኒ፣ አንዴ እኔን ስማኝ። አሁን ያው ዝናብ እየዘነበ ጊዜያችን እየበላችሁ ነው። በጣም ጊዜያችን እየበላችሁ ነው። ጊዜን እየበላው እንደሆነ እኔ አውቃለሁ፣ እየነገርኩህ ነው። አንዴ እንግባ በቃ ዳኒ፣ አንዴ ረጋ በል። እሱ በጣም እየቸኮለብኝ ስለሆነ ነው ሐሳቤን ለማግኘት ስትሞክር ማለት ነው። ምን አሁን እኔ የሆነ አሁን ይሄ ቤተሰብ ጭቅጭቅ ምናምን አሁን እንደዚህ አይነት ነገር ፖሊስ ጣቢያ ምናምን ለሰሚውም ለወሬውም ደስ አይልም። ሰረዳኸኝ አይደለም? አሁን እኮ ስማኝ፣ እኔ እሱን ነው ጣቢያ መግባት ካልፈለግ ልጁ ከኛ ለምን እኔ መግባት ፈልጋለሁ እንግባ። ስለዚህ ለምን አሰማኝ ነው እሱ ሌላ ነገር እንዲያወራ የሚያደርገኝ? ኤፍሬም እያስረዳው ነው ዳኒ እያለ ያለው። አሁንም እኮ አልተረዳሁም ዳኒ። በቃ ለወንድም ሲል የሆነ ነገር የተሰማው ነገር ስላለ እየተናገረ ነው አይደል ያለው። ስለዚህ አንዴ ተረጋግተህ ደግሞ እኔ ሰማኝ። እየወሰዳችሁብን ነው፣ ጊዜያችን እየወሰዳችሁብን ነው። ዝናብ እየዘነበ ነው። እዛ ጋር እኮ ሌላ ስራ ልትሰሩ አይደለም አምጥሉት። እየሰማኸኝ ነው? እሺ እኛ ብዙ ነገር ነው እዛ አንተ ያልነው። ስለዚህ ጊዜያችን እየበላችሁ ነው። ፖሊስ ጣቢያ መጣን አይደል? እንግባ በቃ። አሁን ምንድን ነው አሰመቀዩ? ቡዜ አይደለም ማለት አሁን ለምን አሁን መኪና ውስጥ እየመጣሁኝ ሳስበው ፖሊስ ጣቢያ ገብተን የሆነ እንደዚህ አይነት ነገር መፈጠሩ ልክ አይደለም። አይደለም ልክ አይደለም። ስሚኝ አንዴ ነው አይደለም ምንም ብላውኝ አይደለም ዳኒ፣ እኔን ስማኝ። ለምን ቡዜ ልተረጂ? አሁን እኛ እዚህ ጋር ወንድማማቾች ነን አይደለም? ዳኒም እንግዲያው ለኛ ለወንድማችን ሲል ነው እንደዚህ አይነት ነገር ውስጥ እየገባ ያለው። ሄርሜላም ብትሆን የሱን ጤንነት ፍለጋ ነው። ፖሊስ ጣቢያ ገብተን ግን አሁን እዛ ውስጥ እንደሰጣ ገባ ውስጥ መግባት፣ ሌላ ነገር ውስጥ መግባት ደስ አይልም። ለሚሰማውም ሰው ወይ ለምናየውም ሰው ደስ አይልም። ስለዚህ አሁን ደግሞ እኛ እንሂድ በቃ ደስ ማይል ከሆነ እኛ እንሂድ። ሰማኝ ልክ ነው፣ እንገባለን። በቃ እንግባ። አንተ ዴቫ ችግር የለውም። እነሱ እኮ መጀመሪያ አላሳመናቸውም። ገባህ አይደል? በጸባይ አለን ብዙ ነገር አለን፣ ምንም ነገር ሊረዱ አልቻሉም። ስለዚህ ህግ ሚለንን መስማት ፈልጋለሁ እኔ ራሴ። ስለዚህ አይግቡ ምናምን ህግ ጋር እንሂድ ምናምን የሚለውን አቋምን አሁን ምን አለ መሰለሽ ቡዜ፣ አሁን እኔ ኖ ተረጋጋ እያልኩ ነው። እሷ ትቀመጥ። አሁን ዝናብ ላይ እኮ ነው የቆምነው። አንዴ ለምን አትረጋጉም? ሩታ ትቀመጥ እዛው። በጣም ጊዜያችን ግን እያስቆጋ እንትን ይላችሁ ይበላ ስለዚህ ይበልጣል እንዴ? ኤፍሬም ለምን አሰማኝም? ልክ ነህ አንተ። በቃ እሺ ወንድምህ እንዲዝናና እረፍት እንዲያገኝ ወይ ደግሞ በቃ የሆነ ጥሩ ስሜት እንዲሰማው ለማድረግ እየሞከርክ ነው ኤፍሬም ነው አይደለም? እንደዛ ነው ሐሳብህ። ስለዚህ ነገር ያበላሻችሁ። እሺ በቃ እያበላሸንም ቢሆን እኔን ደግሞ እንደ ታላቅ ስማኝ። አሁን እዚህ ጋር ቡዜም አለች ዳኒም አለ። ቢያንስ እንኳን ለዛሬ ከነሱ ጋር ይዋልና አንተ ነገ ከፈለክ ከነገ ወዲያም የፈለጋችሁበት ይዛችሁት መሄድ ትችላላችሁ። አሁን ከነሱ ጋር ይዋን አንድ ነገር ደግሞ ያልገባ ነገር ምን ነው ታውቃለህ ዴቭ? እኛ እዛ አስቀድመን ብዙ ነገር ነው ያደረግነው። ምንድነው ብዙ ከመሬት ተነስተናል ለመሄድ ነው። ምንድነው ብዙ ያደረግነው? ፓኬጅ ከፍለና ብዙ ነገር ነው ያደረግነው። እኛ ከፍላለን፣ እሱን ኪሳራውን እኛ ከፍላለን፣ እኛ እንመልሳለን። ልጁ ብቻ ከኛ ጋር ይሄድ ዛሬ። አብርሃም ከኛ ጋር ፕሮግራም ይዛል። እሺ ብለን ነበር። ኧረ አብርሃም አይደለም ይኸውልህ፣ ዲያር አብርሃም አሁንማ ተው ዳኒ አስማኝ አብርሃም ይኸውልህ ምንድነው የሚያደርገው? ወደ በቃ እሱ ነው የሚፈልገው። በእግዚአብሔር እንሂድ በቃ። ሲጀመር ነው ፕሮግራም ይዘህ ነበር አብርሃም። ምንድነው ሶስት ላይ የምታወሩት? ወይ አንዳችሁ ግቡ ወይ ምን እናድርግ? በቃ እሺ ወይ ዴቫ ዝም በል አንተ። በቃ
አይደለም እዚህ ድረስ በር ላይ ከደረስን በኋላ አቋም አይቀየርም። ይባስ ሌላ ነገር አስፈጥሩ ሌላ ነገር ነው የሚመስለው። እስኪ እናንተ ቆይ እሺ ተውት። ቆይ ዳኒም ቡዜም አንዴ ተረጋጉ። ሩታ እየሰማሽኝ ነው አይደለ? አሁን እኔ መንገድ ላይ ፖሊስ ጣቢያ ልንመጣ ነው አይደል? ሀሳባችን ወደዚህ የመጣ ነው። በደንብ ተረዱኝ። ኤፍሬም እንትን እያለኝ ስለሆነ ነው። አንዴ የምትረጂኝ ከሆነ አንዴ እንድትረጂኝ ይፈልጋለሁ። ሀሳቤን ልጨርስና ታወሪያለሽ። አሁን አብረሽ እንግዲያው በቃ ለኛ ጤንነቱ አላሳመንም ብዬሻለሁኝ አይደለም ቀደም። አሁን ግን እያልኩሽ ያለሁት ምንድነው እኔ ፖሊስ ጣቢያ ገብተን እዚህ ውስጥ ከቤተሰብ ጋር ሌላ ውስጥ መግባቱ አስፈላጊ አይደለም። ተረዳሽኝ አይደለም? ለሚያየው ሰው ለሚሰማው ሰው ደስ አይልም። ስለዛ አሁን አብረሽ ከነቡዜ ጋር እንግዲያው ቀጠሮ ይዟል። ከነሱ ጋር ይዋልና ነገም ከነገ ወዲያም ይዛችሁት ነው ትችላላችሁ። ሩታ እኛ አብረሽን ካንጂ ልንወስድ አይደለም እና ለምን ቢያንስ እንኳን ኤፍሬምን አስረጁ ይሄንን ነገር ዲባለ ምን አለ መሰለህ ካንተ ነገር ነገር ፈልጋ አንዴ ወረድ ህግ ብንገባ እኮ ማለት ነው ለኛ ነው የሚፈርደው። ልጁ እኮ የት ቦታ መሄድ ይችላል። ልጁ ጤነኛ አይደለም። ጤነኛ አይደለም ብታሳብደው ነው በግድ ይፍረድልህ በቃ። ኧረ ሩታዬ አንቺ እኮ ባትወርጂ አሪፍ ነበር። ኧረ በእግዚአብሔር ሰውን እያስቸገራችሁ ነው እንዴ። አሁን የባሰ አትወጡ አካባቢ ላይ ያላችሁት ፖሊስ ጣቢያ ነው። ስለዚህ ሌላ ነገር ሀሳቡ ግቡ ህግ ይዳኘናል። ደስ ይለናል። በቃ እኛም ደስ ይለናል። አንተ ዴቭ አንድ ነገር ላስረዳ። ከዛ ድረስ የተመለስ ነው ፖሊስ ጣቢያ እንሄዳለን ተባብለን ነው አይደለ? ስለዚህ ህግ የሚዳኘንን ህግ የሚለንን ነገር በሙሉ እናከብራለን፣ እንሰማለን፣ እንግባ። ግን ምንም እንድትሉት አልፈልግም። የራሱ መልስ ነው የምፈልገው። ፖሊስ ጣቢያ ላይ ምንም ነገር እንዳትሉ። ቡዜ የራሱ መልስ መልሳል። አሁንም ከፈለገ የራሱ መልስ መልሳል። ሲጀመር ቆይ ተውት እስኪ እናንተ ተውት ወንድሜ። አሁን ይሄንን ሁሉ የምንጨቃጨቀው ወይ ደግሞ ይሄንን ሁሉ የምንከራከረው በአንተ ምክንያት ነው። ተረዳህን አይደለም? ስለአንተ ጤንነት እያሳሰበን ነው። አንተ ፖሊስ ጣቢያ ገብተን ክርክር እንድንፈጥር ነው የምትፈልገው? ዴቪ መልስልኝ፣ መልስ ስጠኝ እንጂ ዴቭ። ከይቅርታ ጋር በጣም ወይ ነገር ስማምተን ማለት እንዲመጣ እኛ ነን በቃ እኛ እንደምናፍተው ነው። የት ነው የምትሄደው? ያን በቃ ቢያንስ እንኳን ከቡዜና ከዳኔ ጋር ቀጠሮ ይዘህ ነበረ። ከነሱ ጋር አሁንና ከዛ ነገ ከነገ ወዲያ መሄድ ትችላለህ እያልኩ ነው። ዛሬ ግን አሁን ፖሊስ ጣቢያ ገብተን ሌላ ነገር ውስጥ ማውራቱ አስፈላጊ አይደለም። አሁን የበለጠ ሌላ ግጭት እየፈጠራችሁ ነው። ከኤፍሬምም ጋር ታጣላኛለህ። እየሰማኸኝ ነው አይደለም? እኔ በአንተ ምክንያት ከኤፍሬምም ከሩታም ጋር መጣላት አልፈልግም። ለምንድን ነው የማትረዱኝ እናንተ? ምንድነው አንተ ፍላጎት? አሁን የኔ ፍላጎት በንግግር እንስማማ ነው። አንስማማም። ይቅርታ አድርግልኝ፣ እስካሁን አክብሬ አድምጬሃለሁ። እኛ እነሱ ከኛ ጋር የመግባባት ሀሳብ ጭራሽ የላችሁም ጭንቅላታችሁ። ስለዚህ እንግባና ህግ ይዳኘን። በቃ እናግባባቸው እኮ ነው ዳኒ እያልኩ ያለሁት። ትግባባላችሁ ከኛ ጋር ህግ ይዳኘን። ያስማማናል ብለን እንተናል አይደል? እንደዚህ ጋር ያንተ ሀሳብ መቀየር እዚህ ጋር ያንተ ሀሳብ መቀየር አብርሃምንም ግራ እያጋባው ነው። ስለዚህ እንግባ፣ ህግ ይዳኘናል እንጂ ሁሉ መጥቷል አይደል እንዴ? እስካሁን ብንግባባ በጣም መግባባት የምንችል ሰዎች ነበርን፣ ግን ደግሞ የምንግባባ ሰዎች አይደለም። ስለዚህ ህግ ቦታ መሄድ አለብን። ሲጀመር ሄርሜ አልገባችሁም። በመጀመሪያ ደረጃ ኤፍሬም አንዴ እነሱ ላናግራቸውና ትመለሳላችሁ። አንዴ እዛ ጋር የት ነው የምንሄደው? እዚህ ሁንልኝ እዛ ጋር በቃ እንሂድ። ጊዜያችን እየፈጃችሁ ነው። በእግዚአብሔር ወይ እንሂድ። ኤፍሬም አንዴ እኔ ቡዜንም ዳኔንም ሄርሜላንም ላውራቸው። እሺ በለኝ አንዴ። እኔ ሩቴ አንዴ እኮ ምንድነው የምታወሩት ነው? ችግር የለውም አንዴ እኔ እነሱን ላስማማከት ነው። የተለየ አይደለም ሩታ